ጎድፍሬ ቺታሉ ከሜሲ በላይ በአንድ የውድድር ዓመት ብዙ ግብ ያለው ተጫዋች ነው ማለት ይቻላል። እስኪ ዛሬ ስለዚህ ምስል የሆነ ነገር እንበል። እንደምትመለከቱት ጎድፍሬ ቺታሉ የሚባለው ተጫዋች በአንድ የውድድር ዓመት ወደ 107 ግቦችን አስቆጥሯል። ሊዮኔል ሜሲ ደግሞ 91 ግቦችን፣ እዚህ ጋር ደግሞ ገርድ ሙለር ወደ 85 ግቦች አስቆጥረዋል። እነ ፔሌ ደግሞ ከ75 በላይ ግቦችን አስቆጥረዋል። እና እዚህ ጋር የተጠቀሰው ጎድፍሬ ቺታሉ ማን ነው? እንዴትስ ይሄን ሁሉ ግብ አስቆጠረ? ግን እንዴት ኢንተርናሽናል ላይ ሪከርድ ሆኖ አልተያዘለትም የሚለውን አንዳንድ ሀሳብ እናነሳለን። እንደምትመለከቱት ጎድፍሬ ቺታሉ ይባላል። ዛምቢያዊ ነው። የእግር ኳስ ኬሪየሩንም የጀመረው እዛው ዛምቢያ ላይ ነው። በዛምቢያም 500 በላይ ግቦችን አስቆጥሯል። በእግር ኳስ ታሪኩ በተጫዋቹ ኢንተርናሽናል ላይም ዛምቢያን ሪፕሬዘንት አድርጎ ከ1968 እስከ 1980 ድረስ ተጫውቷል። ለዛምቢያ ብሔራዊ ቡድን ወደ 79 ግቦችን አስቆጥሯል። አብዛኛው ግቦቹ ደግሞ ኢትዮጵያ ላይ ነው የሚል መረጃ ይናገራል። በ1972 ደግሞ እንደምትመለከቱት በአንድ የውድድር ዓመት 107 ግቦችን አስቆጥሯል ማለት ነው። በዚህ የውድድር ዓመት ገርድ ሙለር 85 ግቦችን አስቆጥሮ ነበረ። ግን ይሄ ተጫዋች ከገርድ ሙለር የበለጠ 107 ግቦችን አስቆጥሯል። በዚህ የውድድር ዓመት 18 ሃትሪኮችን ነበረ የሰራው። በጣም አስገራሚ ነገር ነው። ግን ሪከርድ ብለው አልያዙለትም ነበረ ፊፋ በዚያ ሰዓት እና ሊዮኔል ሜሲ 91 ግቦችን በ2012 ሲያስቆጥር ሪከርድ ተደርጎ ኦፊሻል ሆኖ በፊፋ ተጽፏል። ሙለር እና ለሜሲ ብቻ ነው ክሬዲት የተሰጠው እና አብዛኞቹ የዛምቢያ ጋዜጦችና ሚዲያዎች ይህንን ነገር ለምን አልሰፈረም፣ ሪከርዱ ነው አልተጻፈም የሚል ክስ እያቀረቡ ነበረ። ግን ማንም ሊሰማቸው አልቻለም እና በሚያስገርም ሁኔታ ኤፕሪል 27 ላይ ነበር በ1993 በ45 ዓመቱ በፕሌን ክራሽ ወደ ጋቦን ሲጓዙ ተገልብጦ የሞተው። ቺታሉ ሌጋሲው በጣም ከፍ ያለ ነው። በዛምቢያ በአንድ የውድድር ዓመት 5 ዋንጫዎችን ያሳካ ተጫዋች ነው። በዓለም ላይ እንደምትመለከቱት 107 ግቦችን አስቆጥሯል። ሪከርድ ተደርጎ ባይያዝለትም ጎድፍሬ ቺታሉ ከሜሲ በላይ በአንድ የውድድር ዓመት ብዙ ግብ ያለው ተጫዋች ነው ማለት ይቻላል።